ፈራጁ የተፈረደበትን የሚፈረድባቸው ደግሞ ፈራጆችና ከሳሾች ሆነው በህይወታችሁ ተስፋ የቆረጣችሁና መውጫ የጠፋባችሁ የመሰላችሁ ጊዜ አለ። ዛሬ እግዚአብሔር ለእናንተ ያለውን ታላቅ ፍቅርና ምህረት የሚያሳይ መልእክት ይዤላችሁ መጥቻለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ አምላካችን እግዚአብሔር ቅዱስ ፈቃዱ ሆኖ ስሙ የሚቀደስበትን ክብሩ የሚወረስበትን በቅድስተ ቅዱሳን በድንግል ማርያም ስም መታሰቢያነቱ የሷ ሆኖ ይህ ታላቅ ህንጻ ቤተ መቅደስ እንዲሰራ ስለፈቀደ ስለወደደ ክብርና ምስጋና ለእርሱ ይሁን እላለሁ። በዚህ ዕለት የተከበራችሁ አባቶችና እናቶቼ፣ ወንድሞቼና እህቶቼ በሀገራችን በኢትዮጵያም እንዲሁም በውጭ ዓለማት የምትኖሩ በሙሉ ለዚህ ታላቅ ቤተ መቅደስ ህንጻ ስራ በገንዘባችሁ፣ በጉልበታችሁ፣ በእውቀታችሁ እንዲሁም በጸሎታችሁ በብዙ ነገሮች እግዚአብሔርን የምትለምኑልንና የምታደርጉትን ሁሉ በእግዚአብሔር ስም የምታደርጉ የወላዲት አምላክ የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የከበረ ሰላምታ እያቀረብኩ ህንጻው የደረሰበትንና በዚህ ቀጥሎ ደግሞ ልንሰራቸው ያሰብናቸውን ነገሮች አንዳንዶችን ልንገልጽ እነሆ ፈቃድ እግዚአብሔር ሆኖ በዚህ ከእናንተ ጋራ ዘመኑ በፈጠረው ልንገናኝ ነው። በዚህ ቪዲዮ ስለ ክርስቶስ ተአምር በኢትዮጵያ በአቡነ አብርሃም የተነገረውንና የማመስገን 7 ድንቅ ታምራቶችን አብረን እናያለን። ዛሬ የምንገልጽላችሁ ከዚህ ከአውደ ምሕረቱ ፊት ለፊት ከዚህ ጀምሮ እስከ መጨረሻው ተራራው ጫፍ ድረስ ፍኖተ መስቀል ተብሎ የሚጠራው እሱን ለማሳየት ነው። ስራውን እነሆ ጀምረናል። ግንባታ ልንጀምር ነው። ያው በማሽን ተስተካክሎ ተቀምጧል። ቀጥታ ፍኖተ መስቀሉ ከዚህ ነው የሚነሳው እና መነሻችንን መጽሐፍ ቅዱሳዊ ቃል አድርገን ከዚያ በኋላ በእያንዳንዱ እያብራራን እንጓዛለን እስከ ተራራው ጫፍ ድረስ ማለት ነው። ሰላም ለእናንተ ይሁን የኢትዮ ኪንግ ቤተሰቦች። ዛሬ በህይወታችሁ ውስጥ ትልቅ ለውጥ የሚያመጣውን ሚስጥር እናወራለን። እሱም እግዚአብሔር ይመስገን የሚለው ኃይለኛ ቃል ነው። በደስታ ጊዜ ማመስገን ቀላል ነው። ነገር ግን በችግራችንና በፈተና ውስጥ ስንሆን ለማመስገን ለምን ይከብደናል? የማቴዎስ ወንጌል ምዕራፍ 27 ከቁጥር 11 ጀምሮ ሙሉውን እናንተ አንብቡት። እኔ ከቁጥር 11 ጀምሮ የተወሰኑ ቁጥሮችን ነው የማነበው። ኢየሱስም በገዢው ፊት ቆመ። ገዢውም የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ኢየሱስም አንተ አልክ አለው። የካህናት አለቆችም ሽማግሌዎችም ሲከሱት ምንም አልመለሰም። በዚያን ጊዜም ጲላጦስ ስንት ያህል እንደመሰከሩብህ አትሰማምን አለው። ገዢውም እጅግ እስኪደነቅ ድረስ አንዲት ቃል ስንኳ አልመለሰለትም ይላል። እንግዲህ የገዢዎች ገዢ የፍጥረታቱ ሁሉ ፈጣሪ በገዢው ፊት ለፍርድ የቆመበትን ቦታ ለማሳሰብ በቅድስት ሀገር በኢየሩሳሌም እንደምናገኘው ከጲላጦስ አደባባይ ወይም ሊቶስጥራ ተብሎ በሚጠራው ቦታ በእኛም ጸፍጸፍ ተብሎ በሚጠራው በሌሎችም ገቦታ ተብሎ በሚጠራው ከዚህ ጀምርና ወደ ተራራው መስቀሉን ተሸክሞ ያደረገውን ጉዞ ነው። ዛሬ ይህን ስራ በዚህ በሀገራችን በኢትዮጵያ የኢትዮጵያ ቤተክርስቲያን ከምትታወቅበት አንዱ በቃል የተነገረውን በቃል በመጽሐፍ የተጻፈውን በመጽሐፍ እንዲሁም በተግባር ያለውን ደግሞ በተግባር ማሳየት እያሳየች ማስተማር የትውልድ ቅብብሎች ትውፊቷም ስርዓቷም ህጓም ስለሆነ ይህንን ቦታው የተመቸ በመሆኑ ሁሉም ነገር የተስማማለት ስለሆነ ይህንን ለመስራት እነሆ ሀብለን ጀምረናል። እዚህ ላይ ይሄ ተራራ የመጀመሪያው መነሻው ዋሻ ይኖረዋል። ልክ እንደ ጲላጦስ አደባባይ እዚህ ዋሻው ውስጥ
መድኃኒታችን ኢየሱስ ክርስቶስ ለፍርድ ሲቆም ፈራጁ በዙፋኑ ተቀምጦ ሲፈርድ ከሳሾቹ ሲመሰክሩ የሚታይበት ምዕራፍ 1 ከዚህ ይሆናል ማለት ነው። ከዛ በኋላ እንቀጥላለን። ቅድም ከሱ ስር ነበር። እሱኛውን የጲላጦስ አደባባይ ፈራጁ የተፈረደበትን የሚፈረድባቸው ደግሞ ፈራጆችና ከሳሾች ሆነው የቆሙበትን አደባባይ መነሻ እናደርግና ቀጥታ ይሄ ፍኖተ መስቀል በመታዩት እዚያ ጫፍ ላይ ነው የምንደርስ። ሁለተኛው ምዕራፍ ይሄ ነው ማለት ነው። አንደኛው ምዕራፍ ያ ሲሆን የተፈረደበት በእኛ ኃጢአት እንዲሞት የተወሰነበት ምዕራፍ ያኛው ሲሆን ሁለተኛው ደግሞ የነገስታትን ንጉስ ለሌሎች ክብርን የሚያጎናጽፋቸውን የሾህ አክሊል ደፍተው ዘንግ አስይዘው ቀይ ግምጃ አልብሰው ንጉስ ነህና ላንተ ይገባሃል ምስጋና ስግደት እያሉ በፍና ተሳልቆ በቀልድ በፌዝ ያፌዙበትን እምናየው እዚህ ሁለተኛው ምዕራፍ ላይ ነው። ይህ በእያንዳንዱ መጽሐፍ ቅዱሳዊ ትምህርትና በአባቶቻችን ትውፊት ስርዓት ልክ በቅድስት ሀገር ቅድም እንዳልኩት በኢየሩሳሌም የምናገኘውን እዚህ ተራራ ላይ በተፈጥሮ እግዚአብሔር ባርኮ በሰጠን ላይ ይታያል ማለት ነው። ስናመሰግን ጭንቀታችን ለፈጣሪ እንሰጣለን። የእምነት ጥንካሬ ያደረገልንን ስናስብ ወደፊትም እንደሚያደርግልን እርግጠኛ እንሆናለን። ምዕራፍ 2 እዚህ ደርሰናል። ወደ ምዕራፍ 3 እንጓዛለን። ይሄ ምዕራፍ 3 ነው። ምዕራፍ 3 አምላካችንና መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ለመጀመሪያ ጊዜ የወደቀበት ቦታ ምዕራፍ 3 ይባላል። ስለዚህ እኛን ለማዳን ፍቅሩን የገለጸበት መንገድ የረቀቀ ነው። መስቀሉን ተሸክመን መንገላታት የነበረብን እኛ ስንሆን መስቀሉን ተሸክሞ የተንገላታበት ለመጀመሪያ ጊዜ የወደቀበት ምዕራፍ 3 ይሄ ይሆናል። ቅድም እንዳልኳችሁ ልክ ኢየሩሳሌም ላይ የምናገኘውን ቀጥታ ባህር ዳር ሀገረ ስብከት ጽርሐ ጽዮን ቅድስት ማርያም ላይ በቃልም በተረካው ማለት ነው በተግባርም የእግዚአብሔርንም ቃል ምዕራፎችን እዚህ ላይ በማስቀመጥ ዝም ብሎ ምዕራፍ 3 ነው አይደለም። ምዕራፍ 1 ላይ የሚቀመጣል ስዕላዊ መግለጫውን ጭምር እንዴት እንደነበረ ትውልዱ የሚያዩን ኢየሩሳሌም ሄዶ የማየት እድሉ ያልገጠመው እዚህ ሆኖ በአይነ ህሊና ኢየሩሳሌም ሄዶ በእግረ ስጋ ደግሞ ከዚሁ ቦታ ቆሞ ቤተክርስቲያን አንዲት ናትና የሚያይበት ሌላው ነው። አሁን ወደ ምዕራፍ 4 ነው የምንሄደው። ይሄ ምዕራፍ 4 ነው የሚሆነው። በዚህ ምዕራፍ ላይ ለመጀመሪያ ጊዜ እናታችን ቅድስተ ቅዱሳን ድንግል ማርያም ልጇ መስቀሉን ተሸክሞ ሲንገላታ ፊት ለፊት
አይን በአይን የተገናኙበት ከልጇ ጋራ ምዕራፍ 4 ተብሎ ይጠራል። ይህም የታሪክ ሰዎች መዝግበውልናል። ኢየሩሳሌምም ስንጎበኝ ይህንኑ ይተርኩልናል። ስለዚህ በባህር ዳር ሀገረ ስብከት በጽርሐ ጽዮን ቅድስት ማርያም ገዳም ላይ እዚህ ጋር ምዕራፍ 4 ተሰይሞ ስዕላዊ መግለጫውም እመቤታችን ቅድስተ ቅዱሳን ድንግል ማርያም በልዩ ሐዘን በተሰበረ ሕይወት ልጇ ወዳጇ ደክሞት መስቀሉን ተሸክሞ ያየችበት ቦታ ተብሎ ይሰየማል። በኢየሩሳሌም አንጻር በረከትን መሳብ ባለን ነገር ስናመሰግን ተጨማሪ በረከቶችን በራሳቸው ይከፈታሉ። ከጨለማ ሐሳብ መውጣት ምስጋና የዲያብሎስን የክፉና የተስፋ መቁረጥ ሐሳብን ያሸንፋል። ይህ 5ኛው ምዕራፍ ነው። በ5ኛው ምዕራፍ ላይ ስምዖን የሚባል የቀሬና አገር ሰው በጊዜው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ላይ ሲመከርበት ብዙና ብዙ ሲባል ርቆ የነበረ በኋላ ግን ሰላም ብሎ ሲመጣ መስቀሉን አምላካችን መድኃኒታችን ኢየሱስ ክርስቶስ ተሸክሞ በግፍ ሲንገላታ ነበር ያየው። አንተም ልትሸከም ይገባሃል ብለው እንግዳ ነበርና እንደ እንግድነቱ ሳይሆን በክብር የተቀበሉት መስቀሉን በማሸከም የክብሩ ተሳታፊ ይሆን ዘንድ እግዚአብሔርን ፈቅዶለት መስቀሉን የተሸከመበት ስምዖን ቀሬናዊ ይሄ 5ኛው ምዕራፍ ነው ማለት ነው። ስለዚህ በቅድስት ሀገር የምናየውን ዛሬም እዚሁ ይሄ ለመጀመሪያ ጊዜ ነው። በነገራችን ላይ በኢትዮጵያ ምድር እስካሁን እኔ የማውቀው የለኝም። እንዲህ አይነት ብዙ ነገሮች ብዙ ትረካዎች አሉን። በዚህ አይነት ፍኖተ መስቀሉ የተዘጋጀበት ቦታ አልሰማሁም፣ አላየሁም። አለማወቅ ሊሆን ይችላል። ግን ይሄ እንደ ባህር ዳር ከተማ ላይ ነው ያለ። ብዙ ሰዎች ሊያዩትና ሊጎበኙትም የሚችሉ ትልቅ ቦታ ነው። በደንም የተሸፈነ በወይራው በዝግባው ወዘተርፈ በጣም እጅግ ደስ የሚል ነው። ስለዚህ 5ኛው ምዕራፍ ስምዖን ቀሬናዊ መስቀሉን የተሸከመበት ቦታ ነው ማለት ነው። ይሄ ደግሞ 6ኛው ምዕራፍ ነው። ቬሮኒካ ወይም አብሮቅላ የምትሰኘው በስም አጠራሯ የገዢው የጲላጦስ ባለቤት ነች። አስቀድሞም በራእይ ሁሉ ነገር የተገለጸላት ባለቤቷ ገዢው በመድኃኒታችን በኢየሱስ ክርስቶስ ላይ ምንም ምን እንዳያደርግ ማስጠንቀቂያም መልእክትም ያስተላለፈች ትልቅ እናት ናት። ስለዚህ በመጨረሻ ባየችው ራእይ በባለቤቷም በራሷም ላይ በተመስጦ ይህንን ክብር ለማግኘት ካየችው ክፉ ነገር እግዚአብሔር እንዲሰውራት መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ወደሚሄድበት ከፍርዱ አደባባይ ተነስቶ ማንንም ሳትፈራ ለምንም ለማንም ሳትንበረከክ በወታደር የታጠረውን በመካከላቸው እንደምንም ሳትቆጥር የአምላኳ ፍቅር አገብሯትና ስቧት ጎትቷት የሄደችበት ከዚያም መስቀሉን ተሸክሞ ወዝቶ መከራውን ሲያይ አይታ የለበሰችውን ቀጸላ ፊቱን የጠረገችበትና በቀጸላዋ ላይ በለበሰችው ልብስ ላይ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስዕል ተስሎ የተገኘበት ቦታ 6ኛው ምዕራፍ ተብሎ የሚጠቀሰው ይሄ ይሆናል። ስለዚህ ልክ በኢየሩሳሌም ያየነውን የተማርነውን የሰማነውን ታሪክ ለምን ትውልዱ አይማርበትም? ሀገራችንስ ላይ
በሚል ይህንን ተፈጥሮ እግዚአብሔር አስተካክሎ ፈጥሮ የሰጠን ቦታ ላይ ለማስቀመጥ አብሮቅላ ወይም ቬሮኒካ አምላካችን መድኃኒታችን ኢየሱስ ክርስቶስን መስቀሉን ተሸክሞ ሲንገላታ ፊቱን በልብሷ የጠረገችበትን ክብር ያገኘችበትን ለመጀመሪያ ጊዜ ስዕሉን የሚያገኘንበትን እንተርካለን እዚህ ስንደርስ። ይሄ ሰባተኛው ምዕራፍ ነው። በዚህ በሰባተኛው ምዕራፍ ለሁለተኛ ጊዜ አምላካችንና መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ሲጓዝ የወደቀበት ሰባተኛው ምዕራፍ ይሄ ይሆናል። በኢየሩሳሌም የምናየው በበዓለ ስቅለቱ ነው። ይህን ሁሉ የሚያስጎበኙን ኢየሩሳሌም ስንሄድ ሄዳችሁም የነበራችሁ ካላችሁ በበዓለ ስቅለቱ ክርስቲያኖች በሙሉ ከመላው ዓለም የሚመጡ በሙሉ ተራ አላቸው፣ እኛም ኢትዮጵያውያን። ስለዚህ መስቀል በእጃቸው በትከሻቸው ተሸክመው ይዘው አምላካችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ እየወደቀ እየተነሳ የተጓዘበትን የክብር መስቀል ተሸክመው የበረከት መስቀል ተሸክመው ይጓዛሉ እና ይሄ ሰባተኛው ምዕራፍ ተብሎ ይተረካል። መንፈሳዊ ጤንነት። አመስጋኝ ሰው ሁል ጊዜ በመንፈሱ ደስተኛ ነው። የጸሎት ምላሽ ምስጋና ራሱ ትልቅ ጸሎት እንደሆነ ግልጽ ነው። እግዚአብሔር ጋር መገናኘት ምስጋና የፈጣሪ ደጅ የምናንኳኳበት ቁልፍ ነው። ይሄ ደግሞ ስምንተኛው ምዕራፍ ነው። በስምንተኛው ምዕራፍ የኢየሩሳሌም ሴቶች ወይም እናቶች እህቶች አምላካችን መድኃኒታችን ኢየሱስ ክርስቶስን ተከትለው የደረሰበትን ግፍና መከራ እያዩ ያለቀሱበት ያነቡበት፣ በአንጻሩም ደግሞ አምላካችንና መድኃኒታችን ኢየሱስ ክርስቶስ እናንተ የኢየሩሳሌም ሴቶች የኢየሩሳሌም ልጆች ለራሳችሁ አልቅሱ ብሎ ትምህርት የሰጠበት፣ ወደፊት የሚገጥማቸውን ነገር ሁሉ በትንቢት የተናገረበት ቦታ ስምንተኛ ምዕራፍ ይባላል። ስምንተኛው ምዕራፍ ከዚህ ላይ ይገኛል ማለት ነው። ይሄ ዘጠነኛው ምዕራፍ ነው። ዘጠነኛው ምዕራፍ ለሶስተኛ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ የወደቀበትን ቦታ የሚያስታውሰን ነው። መስቀሉ ከባድ ነበርና ይላል። መስቀሉን ያዘጋጁት በወንጀላቸው ይሰቀላሉ፣ በወንጀላቸው ይቀጣሉ ብለው በምድር ላይ ግፍ ለፈጸሙት ለነበርባን ስለነበረ፣ ነገሩ ግን መልኩን ቀይሮ ግፍ ያልፈጸመውን ምንም ኃጢአት የሌለበትን የሰው ልጆች ፍቅር የሳበውንና የሰው ልጆችን ለማዳን የመጣውን ፍርድ አጣመው ስለፈረዱበት ያንን ከባድ መስቀል ተሸክሞ እንግዲህ ከጲላጦስ አደባባይ ጀምሮ እስከ ዘጠነኛው ምዕራፍ ሲደርስ ለሶስተኛ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ የወደቀበት ተብሎ ይነገራል፣ ይተረካል። ስለዚህ እኛም የመስቀሉ በረከት ይደርብን ብለን እናስበዋለን። ከዚህ ቦታ ላይ ይሄ 10ኛው ምዕራፍ ነው። 10ኛው ምዕራፍ ተስፋ አበው የተፈጸመበት፣ ትንቢተ ነቢያት በነቢያት አስቀድሞ የተነገረው የተከናወነበት፣ እጆቹን እግሮቹን እንደሚቸነክሩት አስቀድሞ የተነገረው ትንቢት ሁሉ የተፈጸመበት 10ኛው ምዕራፍ ይባላል። የምናስታውሰው የኢየሩሳሌሙን ይህንን ነው። 10ኛው ምዕራፍ
እንግዲህ ቸንክረው በቀኖት በመስቀሉ ላይ ለመስቀል ያዘጋጁበት ቦታ ማለት ነው። ይህ ቦታ 11ኛው ምዕራፍ ነው። 11ኛው ምዕራፍ ዓለምን ለማዳን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት፣ ዓለምን ያዳነበት፣ የኛን ዕዳ በደል ተሸክሞ መከራ የመጨረሻውን የተቀበለበት 11ኛ ምዕራፍ ተብሎ ይነገራል፣ ይተረካል። ስቅለቱን ከዚህ ላይ እናስታውሰዋለን ማለት ነው። ከዚህ ቦታ ስንደርስ 12ኛውን ምዕራፍ እናስታውሳለን። 12ኛው ምዕራፍ ዮሴፍና ኒቆዲሞስ አምላካችንና መድኃኒታችን ኢየሱስ ክርስቶስን የገነዙበት፣ የመጨረሻው ለመካነ መቃብሩ ያዘጋጁበት ቦታ 12ኛው ተብሎ ይጠቀሳል። ይሄ 13ኛው ምዕራፍ መድኃኒታችን ኢየሱስ ክርስቶስን ከገነዙ በኋላ ቅዱስ ሥጋውን ይዘው ሲሄዱ ደክማቸው ያረፉበት ዝለው ነበርና ደክማቸው ነበርና ያሰረፉበት ብለው ይተርካሉ፣ ይተረካል። መጨረሻው ሰው ባልተቀበረበት፣ ማንም ባልተቀበረበት በአዲስ መቃብር የቀበሩበትን ቦታ ያስታውሰናል። እንደ እግዚአብሔር ፈቃድ እነዚህ ክንውኖች በዚሁ በታላቁ ከተማችን በባህር ዳር ሀገረ ስብከት በጽርሐ ጽዮን ቅድስት ማርያም ገዳም እግዚአብሔር አመቻችቶ በሰጠው ልዩ ጸጋን በተጎናጸፈው ቦታ ላይ ከነገረ መስቀሉ ጋር ክርስቲያኖች እንዲኖሩ ነገረ መስቀሉ ሁልጊዜ ከአይምሯቸው እንዳይጠፋ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጥበቃው መግቦቱ እኛን ያዳነበት መንገዱ ሁልጊዜ በአይናቸውም በአይምሯቸውም የተሳለ ሆኖ ግንኙነታቸው የጠበቀ እንዲሆን ሁላችንም የሚመለከተን ክርስቲያኖች ሁሉ ይሄ ቢሰራ መልካም ነው በሚል እነሆ የመሬት ማስተካከሉ ስራ ተሰርቷል። ከዚህ በኋላ የማሳመር የማስዋብ የግንባታ ጉዳይ ነው የሚጠብቀው። ይህንን ደግሞ ያደረገ የፈቀደ እግዚአብሔር ስሙ የተመሰገነ ይሁን። መጨረሻ ላይ እዚህ ላይ ያው መስቀሉ ይቆማል ማለት ነው። ከፍ ብሎ የሚታይ ለከተማዋም መመልከቻ ለሁሉም ነገር እንደገናም ቤተ መዘክር ሙዚየምም ያለው ብዙ ነገሮችን ያቀፈ እዚህ መጨረሻው ተራራ ላይ ይገነባል። ይሄን ከዚህ በታች ያለውን መጀመሪያ ማስቀደም ስላለብን ከቤተ ክርስቲያኑም ጋራ ተጠናቆ ከዚህ በታች ያለው አብሮ ለምርቃት መድረስም ስላለበት እንደዚህ ተጀምሯል እና ይህንን ያደረገ እግዚአብሔር የተመሰገነ ይሁን። እስካሁን ድረስ በተለያዩ ዓለማት ናችሁ ህሊናችሁ ከዚህ ቦታ ያልጠፋ እጃችሁም ሁልጊዜ ለዚህ ቦታ እየተዘረጋ ያለ ባለፈውም እንዲሁ በገንዘብ በማሰባሰብ ጊዜ አለን እያላችሁ ህልውናችሁን የእግዚአብሔር ሕይወት አድርጋችሁ ሕይወታችሁን የተሳተፋችሁ በሙሉ ዛሬም በነገረ መስቀሉ ዙሪያ ላይ ስራው ተሎ ይቀላጠፍ ዘንድ ሁላችሁም በዚህ ፍኖተ መስቀል የኔም እጅ አለበት። ይህን ፍኖተ መስቀል እኔም ራሴ አብሬ በስራው ተካፋይ ሁኛለሁ።
የምትሉበትን የጸሎት ሰዎች እንደተለመደው በጸሎታችሁ ከጸሎት በላይ ምንም የለምና አንዱና ዋናው እግዚአብሔርን በጸሎት መጠየቅ ስለሆነ በጸሎታችሁ አቅሙ ያላችሁ እግዚአብሔር የፈቀደላችሁ ደግሞ የምትችሉትን ሁልጊዜ ብትረባረቡ በቁሳቁስም ከሆነ ብዙ ድንጋይ ያስፈልገናል፣ ብዙ ሲሚንቶ ያስፈልገናል፣ ብዙ አሸዋ ጠጠር ያስፈልገናል። ይሄንን ለመገንባት መጪውም ደግሞ ያው ክረምት ነውና ጎርፍ እንዳይሸረሽረው ቶሎ ብለን መገንባትም ስላለብን የዚህ ትልቅ ድርሻ ተካፋዮች ትሆኑ ዘንድ እግዚአብሔር የመረጣችሁና የጠራችሁ በሙሉ የዚህ ተሳታፊዎች እንድትሆኑ በቤተ ክርስቲያኒቱ ስም ጥሬን መልእክቴን አስተላልፋለሁኝ። ከዚህ ውጭ ለስራ እንነሳ። ዛሬን እየሰራን ነገን ተስፋ እናድርግ። ምክንያቱም ለነገው ትውልድ በጎ ስራ ትተን ማለፍ ያለብን እኛ ነን። ለኛ አባቶቻችን ብዙ ስራ ሰርተው አስረክበውናል። አባቶቻችን ብዙ ስራ ሰርተው በማስረከባቸው ህያው ታሪክ ይዘው ህያው የሆነ ታሪካቸው ሲተረክላቸው ሲነገርላቸው ይኖራል። እኛ ደግሞ ልጆቻቸው እነሱ የሰሩትን በመጠበቅ የሚታደሰውን በማደስ የሚጠገነውን በመጠገን የፈረሰውን መልሶ በመገንባት እኛ ደግሞ በድርሻችን ለሚመጣው ትውልድ የኛ አባቶችስ ምን ሰሩ፣ አያቶቻችን ቅድመ አያቶቻችን ይህን ሲሰሩ የኛ አባቶች የሰሩት የት አለ ቢሉ ደግሞ ይሄው የኛም አባቶች የአባቶቻቸውን እየጠበቁ የራሳቸውንም ድርሻ ሰርተዋል ብለው እግዚአብሔርን የሚያመሰግኑበት በታሪካቸው ደስ ብሏቸው የሚኖሩበትን የማያፍሩበትን ስራ መስራት ያለብን ዛሬ ነውና ዛሬን እንጠቀምበት። ባለፈው በሰጣችሁን ይሄው ይህንን የመሰለ ስራ ወደ ውስጥ ምታች ወርደን በኋላ እናሳያችኋለን። ከፍኖተ መስቀሉ ሀብለን የተነሳን። ስለዚህ በዚህ ስራ ላይ ሁላችሁም እንድትሳተፉ አደራ እንላለን። ምንም ጊዜው እርዳታ ጠያቂው ቢበዛም የተፈናቀሉ ወገኖቻችን የናንተን እርዳታ ይጠይቃሉ። የተቸገሩ ወገኖቻችን የናንተን እርዳታ ይጠይቃሉ። የፈረሱ የተቃጠሉ ብዙ መከራ ፈተና የተቀበሉ አብያተ ክርስቲያናት፣ የአብነት ትምህርት ቤቶች፣ ገዳማት እናንተን ይጠይቃሉ። ይህ ሁሉ ጥያቄ እንዳለ ይገባናል። ግን ይህን ሁሉ እየሰራን ደግሞ የኛንም አዲስ አሻራ አስቀምጠን ማለፍ ግዴታችን ስለሆነ እኛ ያለን ዛሬ እንጂ ነገ ስላልሆነ ዛሬን ደግሞ እግዚአብሔር በሰጠን ጸጋና ልዩ ስጦታ መስራት ባለብን መጠን መስራት ስላለብን እነሆ ለእናንተ መልእክቱን ማድረስ አንዱና ዋናው ስለሆነ መልእክቱን አድርሰናል። አብራችሁ በያላችሁበት ሁናችሁ ይህንን ተራራ አብራችሁን የወጣችሁ መቼ አልቆና ይሆን እግዚአብሔር ፈቃዱ ይሁን እያላችሁ አሁንም በበጎ ሐሳብ ስትከታተሉን የነበራችሁትን ሁሉ እናመሰግናለን። በአንጻሩ ደግሞ ባላስፈላጊ ሐሳብ ያላችሁትን ማስተዋል እንዲሰጣችሁ ጥበብ እንዲሰጣችሁ እግዚአብሔር በበጎ ህሊናችሁን እንዲለውጠው ጸሎታችን ነው። ክርስቲያናዊ ህይወት ምንጊዜም ቢሆን ጠላት የሚለው የለም። ጠላቱን በበጎ እግዚአብሔር ለውጦለት በጎ ሰው በጎ ወዳጅ እንዲያደርግለት ነውና ትምህርቱ ሁላችንም የኛ ምኞት እንደዚህ ነው። እንደ ሀገራችን እንደ ኢትዮጵያዊነት ደግሞ እገሌ ወገሌ ሳንባባል በመተባበር አብሮ መመኖር በአብሮነት በጋራ የየራሳችንን ሃይማኖት አጥብቀን ይዘን ሰላማዊ መንገድን መከተል አንዱና አማራጭ የሌለው ስለሆነ በልዩ ልዩ ሃይማኖት ያላችሁም እንደ አባቶቻችን እንደኖሩበት እንኖር ዘንድ በዚሁ አጋጣሚ መልእክታችን ነው። እግዚአብሔር ከኛ ጋር ሆኖ ከእግረ መስቀሉ ስር ከጲላጦስ አደባባይ ተነስተን ከዚህ ደርሰናል። ይህ ተውቦ የምታዩት በመጨረሻው መንገዱ ተጠናቆ አልቆ ከዚያ በየምዕራፉ ቅድም ስተርከው የነበረው ሁሉ በስዕላዊ መግለጫ ተቀምጦ ስታዩት የዚያ ጊዜ እንዲህም አለ በሚል እግዚአብሔር ፈቅዶ ኢየሩሳሌም ያልሄዳችሁ እዚህው ኢየሩሳሌምን ታያላችሁ። ከዚህ ተነስታችሁ ደግሞ ፈቅዶ እዚያ ስትሄዱ አዲስ ነገር ሳይሆን እዚህ ያጠናችሁትን በአይናችሁም ታዩታላችሁ፣ በተግባርም ትተገብሩታላችሁ ነው። እግዚአብሔር ይስጥልን። በነገራችን ላይ በዚያው መንገዱ ይቀጥላል። ይህ መንገድ በዚያ መስቀሉ ድረስ ይቀጥላል። ጫፉ ገደሉ ጫፍ ላይ ደብረ ቅዱስ ሚካኤል ስላለ በዚህ ሁል ጊዜም ቢሆን ትልቅ መጋቢ መንገድ ይኖረዋል ማለት ነው። ምክንያቱም ማንኛውም ጎብኚ ቢመጣ እዚህ ጫፍ ላይ ቢወጣ
ምንም ማማ መውጣት ፎቅ መውጣት ሳያስፈልገው በሙሉ እንደምታዩት ባህር ዳር ከተማን በአይኑ ውስጥ ያስገባል። ልዩ ውበት የተንጸባረቀባት ከተማ መሆኗንም ያያል። ሰላሟን እግዚአብሔር ያብዛላት። እግዚአብሔር ለራሱ የመረጠው መሆኑን በብዙ ነገር እናያለን። ስንቀበለው ይሄ ቦታ ምንም ነገር እንዳልነበረው ከነሽኮኩላ ከሚባል ከአህያሾ በሚለው ልግለጠው ከሱ ውጭና ከዚህ ከማይሆኑ አራሙቻዎች በስተቀር ምንም የሌለው አልፎ አልፎ ይሄ ምንድነው የሚባለው ይሄ ዛፍ ትልቁ የኛ ስላልሆነ እኔ ብዙ አላውቀውም። እሱ ብቻ አልፎ አልፎ እዚች አካባቢ ነበረ። ከዚያ ውጭ ግን እሱን ለጥላ ተጠቀምንና እኛም እየተከል ወይራ፣ ጽድ፣ ዝግባ ወዘተርፈ አገር በቀል እጽዋት ነው በሙሉ እዚህ ውስጥ የተከል። ያ አገር በቀል እጽዋት ሙሉ በሙሉ ይዟል። ውስጥ ለውስጥ እንሂድ ብንል አያስሄድም አሁን። ምክንያቱም ቦታውም ተመችቶታል። ነገ ከነገ ወዲያ ይሄ ይነሳል። ይሄ የኛ ያልሆነው ይነሳል። የኛ የሆኑ እጽዋት እንደ ዋንዛው እንደ ብሳናው ቅድም እንዳልኩት እንደ ዝግባው እንደ ጽዱ እነዚህን የመሳሰሉ ራሱ ይህን ተራራ ማየት በራሱ አይንን የሚስብ እረፍት የሚሰጥ ንጹህ አየር የሚያስተላልፍ ለየት ያለ ሆኖ ነው የምናገኘው። በየዓመቱ እንተክላለን። ዘንድሮም ደግሞ አሁን ሐምሌ ላይ እንተክላለን ማለት ነው። ከፍለን እናስጠርገው ብለን ብናስብ ኑሮ መቼውንም ከአቅማችን በላይ ይሆን ነበረ። ዛሬ ነዳጅ ውድ በሆነበት በጣም ብዙ ነገሮች ማሽኖች ራሳቸው ዋጋቸው ሰማይ በወጣበት በእኛ አቅም ይህንን መንገድ ይህንን ተራራ ከዚያ ተነስቶ እዚህ ጋር ጠርጎ ለመውጣት የማይታሰብ ይሆን ነበር። ግን የእግዚአብሔርን ሰዎች የእግዚአብሔርን ባለሟሎች ለበጎ ስራ እግዚአብሔር ያነሳሳቸውና የፈቀደላቸውን ጋብዘን በዚህ አይነት መልኩ ተዘጋጅቷል ማለት ነው። በቀላል መንገድ ከዚህ በኋላ ከኛ የሚጠበቀው ድንጋዩን፣ አሸዋውን፣ ጠጠሩን፣ ሲሚንቶውን አቅርቦ ይሄን አስተማማኝ በሆነ መንገዱ መገንባት ነው። እንዳይሸረሽረው ምንል የከላይ ያለውን ለሙን አፈር ካልሆነ በስተቀር ውስጡን ሊነካው አይችልም። ከዚህ ቀደም ባየ ነው። ምክንያቱም ሬዳሽ ነው። ምንም በነፃነቱ ነው የሚኖር እስካሁን ድረስ። በዛኛው አይታችሁት ከሆነ እልም ያለ ገደል ነው። ርቀቱን ማየት አይቻልም። ግን ምንም ነገር አልሆነም። ምንም ነገር አይናድም አንድም ቀን። እንደውም ሌላ እጽዋት ይተካል ውስጡ። ሲያዩት በጣም ትንሽ ነው የሚመስለው። ውስጡ ግን ስንገባ ደግሞ መውጫው መግቢያው ነው የሚጠፋን። ምክንያቱም አንደኛ ግዙፍ ነው። 5220 ካሬ ሜትር ላይ ያረፈ ቤተክርስቲያን ነው። ከዚያ ደግሞ እንደዚህ ፎቆቹ ሲደራረቡ ውስጥ ለውስጥ ያሉት 8012 ካሬ ሜትር ነው የሚሰጠን እና ለሁለንተ ነው። አንደኛ በሶስትዮሽ አሰራር ማለት የቤተክርስቲያን አሰራር ሶስት አይነቶች ናቸው። ሶስቱንም አይነት በውስጡ ይሄ የያዘ በመሆኑ ልዩ ያደርገዋል። ለጉብኝትም ለታሪክ ተመራማሪዎችም ወደፊት ትውልድ አልፎ ትውልድ ሲተካ መጽሐፍ ቅዱሳዊ ትርጉም እያንዳንዱ ነገር የሚሰጠው ቀኖና የተፈጸመበት መሆኑን ያመለክተናል። ፊት ለፊት ጋረድከኝ፣ ቁጭ በል፣ ቆም፣ ተነስ፣ ለምን ትጋረደኛለህ የሚል ጥያቄ የሚያስነሳ ነገር የለውም። ለወንጌል ትምህርት እጅግ ምቹ የሆነ ይሄ እንደዚህ ክብ ሰርቶ በዚያ ይሄዳል። መሃሉ ፊት ለፊት ፍኖተ መስቀሉ ይመጣል። እዚያ ማዶ ድረስ ታዩታላችሁ ክቡን።
ስለዚህ እስከዚህ ድረስ ይመጣል። ይሄ እየተገነባ እስከዚህ ድረስ ይመጣል። ከዚህ ላይ ድጋፍ እንዲኖረው ይደረጋል። ማሳያውን እነዚያ ሶስቱን እናያቸዋለን። እዚያ ላይ ድረስ ሰው ተቀምጦ የሚሰራውን ክንውን ማየት ይችላል። ጋረድከኝ የሚባል ነገር የለውም። ለወንጌል በጣም ግሩምና ድንቅ ቦታ ነው። በአንጻሩ ደግሞ ከሰዓት በኋላ ስትመጡ ይሄ ሙሉ በሙሉ ጥላ ነው። ድንኳን አያስፈልገውም። ምክንያቱም የነዚህ የእጽዋቱ ጥላ እንዳለ እዚያ ላይ ነው የሚያርፈው። ቤተክርስቲያኑ አለ፣ የዚህ ጥላ እዚያ ላይ ያርፋል። ገና አሁን በዚህ ዙሪያውን ደግሞ አዳዲስ እጽዋት እንተክላለን፣ አገር በቀሎች። ስለዚህ ገነት ነው። በቃ አትሂዱ ነው የሚል ከዚህ ከቦታው ወደ ማታ ሲል መታችሁ ይዩት። እነዚህ ደቀ መዛሙርት የምታዩቸው በነገራችን ላይ ያው በበጎ ስራ እየሰሩ ነው። እንዲህ የራቀውን ድንጋይ ያቀርባሉ። የራቁ ነገሮችን እያቀረቡ ብዙ ጊዜ ያገለግሉናል። የተለያዩ ደቀ መዛሙርት በዚህ በባህር ዳር ያሉ መምህራን ልጆቻቸውን እየያዙ በጎ ስራ ሲሰራ ይረዱናል ማለት ነው እና በዚሁ አጋጣሚ በሀገረ ስብከቱ ስም እናመሰግናለን። የመጀመሪያ ቆርቆሮ በቆርቆሮ ሁና ጽሕፈት ቤት ሁና ስታገለግለን መቆጣጠሪያ ክፍላችን ናት። ይች ቆርቆሮ በቆርቆሮ ነበረች፣ አትታይም። ስለዚህ እዚህ ላይ ሁነን ያንኛውንም ይሄንኛውንም ስራ እንቆጣጠራለን። ሁለቱም ስለሚታይ እነዚህ አይጋርዱም። ቁጥቋጦ ብቻው ነው ኋላ የደረሰው። ስለዚህ ሁለቱም ስራ ላይ ሰራተኛው ምን እየሰራ ነው፣ ምን እየተካሄደ ነው። በዛኛውም ከመጣሁኝ በዛኛው ስመጣም የሚያየኝ ላይኖር ይችላል። ወይም በዛኛው ጎን ገባለው። እዚች ጋር ቁጭ ብዬ ስቆጣጠሩዬ ለሚመለከተው ሰጣለው። ከኔ ጋራ የሥራ ባልደረቦቼ እነ መላከ ሰላምም በዚያው አይነት ስራ አስኪያጁ ሌሎችም አብረን እየሆን መቆጣጠሪያችን ናት። ስለዚህ ቦታው አይን ስለሆነ ለምን ቋሚ ነገር አንሰራባትም ብለን ይሄ እንደምታዩት ቋሚ ነገር እየተሰራባት ነው። ሳሎን አላት፣ መታጠቢያ ቤት አላት፣ ሻይ ማፍያ አላት፣ ከላይ ሰገነት አላት። አሁን ይሄ ላይኛው በበለጠ የናንተ ነው ማለት ይቻላል። እዚህ ጋር ክብረ በዓል ሲኖር እዚህ ላይ መቀመጥ ብቻ ነው። መውጣት መውረድ መሮጥ አያስፈልግም። እነዚህ የሚከለክሉ ነገሮች ይነሳሉ። የትኛውን ቦታ ያለውን እዚህ ውስጥ አድርጋችሁ ታስገቡታላችሁ። መሯሯጥ ሳይኖር በስነ ስርዓቱ ታዩታላችሁ። ያሳያልና ግሩምና ድንቅ ነው። ለጥበቃም ደግሞ በልዩ ልዩ ካሜራዎች በአራቱም አቅጣጫ እዚህ ጋር ይጠመዳሉ። የትም መስወር አይችልም አንድ ሰው። ቀንም ሌትም ጥበቃ ማድረጊያ ናት። እና ቤተ ክርስቲያን ልዩ መታወቂያዋ እጽዋትን መንከባከብ፣ ምድሪቱን በደን መሸፈን ነው። ምክንያቱም እንደዚህ ሲሆን የቅዱሳን መናኸሪያ ይሆናል። እንደዚህ ሲሆን ብርቅ ድንቅ የሆኑ የዱር አራዊት በዚህ ውስጥ ይጠለላሉ። ኢትዮጵያ ያላትንም ሀብት ለዓለም የምታሳይበት ይሆናል። ዛሬ እኛ መጠለያ በማጣት አራዊቱ ተሰደዋል። መጠለያ በማጣት ለሰው አገልግሎት የሚሰጡት እንደ ጅግራና ቆቅ እንኳን የመሳሰሉት ተሰደው ነበር። አሁን በዚህ ጅግሮች መምጣት ጀምረዋል። ቆቆች መምጣት ጀምረዋል። ሚዳቋ መምጣት ጀምረዋል። ብዙና ብዙ የዱር አራዊት እየመጡ ነው። ይሄ ጫካ ስለሆነ እግዚአብሔር ፈቅዶ እየሰበሰባቸው ነው። ሌሎችም እና ይሄንን ተግታ ቤተክርስቲያን ትሰራለች ማለት ነው። ይቀጥላል። በገደላማው ቦታ ሁሉ እንደዚህ ነው የሚሰራ። ገደላማው ቦታው በዚህ ይሰራል። ስለዚህ አንዱ እዚህ ሲቀመጥ መቀመጫ የእግር ማለፊያና መቀመጫ ይሰራለታል። ስለዚህ አውደ ምሕረቱ ሙሉ በሙሉ ይቀረው የማይባል አውደ ምሕረት ይሆናል ማለት ነው። ቅድም የተነሳን ከዚያ ነበረ። ዙረን እንደ እግዚአብሔር ፈቃድ ከተራራው ጫፍ ደርሰን እዚህ መተናል። ይሄ መድረክ እንደምታዩት በጣም ሰፊ ነው። እንደገና ከዚያ ዝቅ ብሎ ከዚህ አንድ ሌላ አለ። ከዚያ ደግሞ ከፍታውን እየጠበቀ ወደ ላይ ይወጣል ማለት ነው። ይህም እንደዚሁ
ይቀጥላል። ስለዚህ ሰፊ መድረክ እንደ ልብ እንግዶች የሚስተናገዱበት፣ የሚዘምሩ፣ የሚወርቡ፣ የሚቀርቡበት፣ ገፋኝ ገፋኝ የማይባሉበት ተፈጥሯዊ የሆነ ጸጋውን ክብሩን የጠበቀ ስራ ነው የምናየው። እግዚአብሔር ፈቅዶ ይህን አይነት በተራራው እጽዋቱን ሳንነካ በተራራው እንደዚህ አይነት ይሰራል። ሁሉም በቃ ደስ ብሎት ለጸሎትም ሲመጣ እረፍትም እንደው እረፍት ነፍስ ትሻለችና ሲጨንቀውም በፈለገው ሰዓት መጥቶ ዛፎቹ ስር ተጠልሎ እግዚአብሔርን ለምኖ በቅድስተ ቅዱሳን በድንግል ማርያም አማላጅነት ራሱን አቅርቦ ክብር የሚቀበልበትን ስራ መስራት ነው ትልቁ ዓላማችን። እግዚአብሔርን ፈቅዶ እዚህ ደርሷል። ስለዚህ ደግሞ ባለፈው እናንተም የደከማችሁበት ይሄ ስራ እንዲጠናቀቅ ቀርጻችሁ ለዓለም ያስተዋወቃችሁበትን ባለፈው እያመሰገን አሁን ደግሞ የደረሰበትን ሰዎች በሚሰጡት ገንዘብ ምን እየተሰራ እንደሆነ በዚሁ አጋጣሚ አይታችሁ የምታስተላልፉበት ነው። ባለፈው ከላይ ምንም ባጣና የተሸፈነ ነበረ፣ ቀለም አልተቀባም፣ አልተስተካከለም ነበረ። አሁን ቅድም ላይ ተራራው ላይ ሆናችሁ አይታችሁታል። እያጠናቀቅን እየወረርን ነው። አሁን ወደ ውስጥ ገብተን የውስጥ ፊኒሽንግ ብቻ ማጠናቀቅና ይህንን የውጩን አንድ ላይ ማስተባበር ነው ትልቁ ዓላማችን። እንዴት ሰነበታችሁ? እግዚአብሔር ይባርካችሁ፣ ትምህርታችሁን ይግለጥላችሁ፣ ለታላቅ ደረጃ እግዚአብሔር ያድርሳችሁ። እናንተ ትልቅ የቤተ ክርስቲያን ተስፋዎች ናችሁ። ቤተ ክርስቲያን ከእናንተ ብዙ ትጠብቃለች። በውስጧ በጥበብ በእውቀት አድጋችሁ በምግባር በሃይማኖት ታንጻችሁ አይደለም ኦርቶዶክሳዊት ተዋሕዶ ቅድስት ቤተክርስቲያናችን ሀገራችን ኢትዮጵያ ከናንተ ብዙ ትጠብቃለች። ፍቅርን የምታስተምሩ፣ ሰላምን የምትሰብኩ፣ አብሮ መኖርን፣ አብሮ መመገብን፣ መረዳዳትን አርአያ ሆናችሁ የምታሳዩ እንድትሆኑ ቤተክርስቲያን ትጸልያለች። ስለዚህ ይህ ቤተክርስቲያን ከተጀመረበት ጊዜ ጀምሮ መምህራችሁን እጅግ እናደንቃለን። መምህር ተክሌ ከልብ ነው የምናደንቃቸው። ከከተማችን ውስጥ ብዙዎች ሲኖሩ አንዱ ሆነው በተለይ በዚህ ቦታና በመሳሰሉት ቤተክርስቲያን በምታለማው ልማት እንደዚህ በብዙ የሚቆጠሩ ደቀ መዛሙርትን በመላክ እያገለገሉ ያሉ ታላቅ መምህር ናቸው። በእናንተም ስም በቤተክርስቲያኒቱም ስም እግዚአብሔር ይስጥልን ብለን እናመሰግናለን። እናንተም ደግሞ እግዚአብሔር መርጧችሁ የዚህ ታሪክ ባለቤቶች አድርጓችኋል። መቼም ሰው በአቅሙ ነው የሚያገለግለው። ገንዘብ ያለው ገንዘቡን ይሰጣል፣ ጉልበት ያለው በጉልበቱ ያገለግላል። አንዱ በሌላው፣ ደካማው በጸሎቱ በየተሰጠው ነው። እናንተ ደግሞ የቅድስት ቤተክርስቲያን ልጆች ናችሁ። ነገ የምትገለገሉበትን የምታገለግሉበትን ራሳችሁ በጉልበታችሁ ደከመን ሰለቸን ሳትሉ በብዙ ወዛደር ስንትና ስንት ቀን የሚወስደውን በደቂቃዎች በሰዓታት ውስጥ በቂ ለስራ የሚመቸውን ነገር በማቅረብ እናውቃችኋለን። እድሜ ጤና ይስጣችሁ። ይቺ ቤተክርስቲያን ደግሞ የሁሉም አንድ አጥቢያ ብቻ አይደለችም፣ ሀገረ ስብከቱን ወክላ ያለች እንደናንተ ዲያቆናት ዲቁና የሚቀበሉባት፣ ቀሳውስት ቅስና የሚቀበሉባት፣ ቆሞሳት ቁምስና የሚቀበሉባት፣ ታቦተ ሕግ የሚከብርባት የምስጢራት መፈጸሚያ ቦታ ነው ይሄ ቦታ። ስለዚህ ይህንን ስራ ለመስራት ነው። እንደምታዩት አሁን ጫፍ ላይ ነው ደርሰን የመጣ ነው። ትረካውን እናንተ አልሰማችሁትም እንጂ ፍኖተ መስቀል ነው ይሄ ስያሜው። ይሄ ከዚህ ጀምሮ ፍኖተ መስቀል ነው እስከ ጫፉ ድረስ 13 ምዕራፎች ያሉት 14ኛው መስቀሉ የሚቆምበት ወይም መካነ መቃብሩን የምናስታውስበት ይሆናል ጎልጎታን። ስለዚህ ይሄ በቅዱስ መጽሐፍ የተመዘገበ አባቶቻችን ያስተማሩንን ትምህርት በምድረ ኢየሩሳሌም በቅድስት ሀገር የምናገኘውን እዚህ ጽርሐ ጽዮን ቅድስት ማርያም ላይ ቦታው ተፈጥሯዊው አቀማመጡ የሰጠ ስለሆነ ይህን መስራት አለብን በሚል እነሆ እንደ እግዚአብሔር ፈቃድ እሱን እየጎበኘን
ወደ ግንባታ ለመግባት ነው። እናንተም እያቀረባችሁት ያለው ድንጋዩን ለዚሁ ነው። እድሜ ጤና ይስጣችሁ። የታላቅ ደረጃ እግዚአብሔር ያድርሳችሁ። አደራ የምላችሁ ነገር ቢኖር የእናንተ ዘመን ከባድ ነው። ብዙ አይን የሚማርክ ህሊናን ጠልፎ የሚጥል መንገድ ላይ የሚያስቀር ዋዛ ፈዛዛ የበዛበት ችግሮች የሰፈኑበት ብዙ ነገር ያለበት ዓለም ነው። ትናንትና እና ዛሬን ስናነጻጽረው በአንድ መልኩ የዘመኑ ስልጣኔ የሰው ልጅ ጥበብ ከፍ ብሎ በመታየቱ እግዚአብሔርን የምናመሰግንበት ቢሆንም በአንጻሩ ደግሞ መጥፊያውን ጭምር የሰው ልጅ እየሰራ ስለሆነ መውደቂያውን ጭምር እያዘጋጀ ስለሆነ በጥንቃቄ ለማይኖር በጥንቃቄ ለማይጠቀም ሰው ጉዳቱንና ጥቅሙን ለይቶ ለማወቅ እድሉ የሌለው ሰው በያዛቸው ስልኮቹ ብቻ ይጠፋል። በያዛቸው ስልኮቹ ብቻ አወዳደቁ ይከፋል። ምክንያቱም በብዙ ቅንብር ብዙ ሐሰቶች የሚሰራጩበት ብዙ ክህደት፣ ኑፋቄ፣ ሽንገላ እንዲሁ አደባባይ ገበያ ሆኖ የሚሸጥበት የሚለወጥበት ስለሆነ በስልኮቻችሁ ተጠልፋችሁ እንዳትወድቁ ጥንቃቄ በማድረግ ስልኮቻችሁን ለዋዛ ለፈዛዛ ለፌስ ሳይሆን ለበጎ ነገር እንድትጠቀሙበት። ለበጎ ነገር እውቀት አለ። ዛሬ መጽሐፍ የታገኛለሁ ገንዘብ የለኝም በምን ልግዛ ሳትሉ በቀላል መንገድ በስልኮቻችሁ አግኝታችሁ የምትማሩበት ዘመን ሲሆን በጎ በጎ ነገሩን ቅሰሙት። ከንብ ተማሩ። ንብ አለች። እዚህ ብዙ እጽዋት አሉ። ያለውትን ሁሉ እጽዋት አትቀስሙ። ያየችውን ሁሉ አበባ አትቀስሙ። ለሷ የሚስማማትን ለማር የሚሆናትን ብቻ አበባ ለይታ ነው የምትቀስመው። ሌላውን አልፋው ነው የምትሄድ። ምንም ቢፈካ ምንም ቢደምቅ ምንም የሆነውን ነገር ቢሆን አትቀስመው። ምክንያቱም ጤናማና ጤናማ ያልሆነውን በተፈጥሮ ታውቀዋለች ማለት ነው። ስለዚህ እናንተም ንቦች ሆናችሁ ልታውቁት የሚገባችሁን እያወቃችሁ ማያስፈልጋችሁን ነገር ዘወር በማድረግ የሚያስፈልጋችሁን ነገር በመቅሰም ለሀገራችሁ ለኢትዮጵያ ለሀገራችን ለቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችሁ አለኝታዎች እንድትሆኑ እግዚአብሔር ይርዳችሁ፣ እግዚአብሔር ይጠብቃችሁ። የዚች ቤተክርስቲያን ተረካቢዎች እናንተ ናችሁ። ይህችን ቤተክርስቲያን ለመረከብ ደግሞ ዛሬም ተማሩ፣ ነገም ተማሩ። ቅድሚያ ለእውቀት ለጥበብ ራሳችሁን ከፍ ከፍ አድርጉ። እውቀት ጥበብ ደግሞ ከሃይማኖት ጋር ከምግባር ጋር ምግባር ከተለየው ሃይማኖት ከሌለው ሁሉ ነገር ሙት ነው፣ ሁሉ ነገር ባዶ ነው። ስለዚህ በምግባር በሃይማኖት ታንጻችሁ እንድትኖሩ እግዚአብሔር ይርዳችሁ። አቡነ ዘበሰማያት እንደ ልብ አየር ይመላለሳል። ሙቀት የሚባል ነገር አይኖረው፣ መታፈን የሚባል ነገር አይኖረው። ምክንያቱም በጣም ረጅም ስለሆነ ርዝመቱን ከታች ስንወርድ ነው የምታዩት። ስንወርድ ሁለተኛው ወለል ነው። ለዚህ መሬቱም ቅርብ ነው። ታችኛው የመጨረሻው ሶስተኛው ወለል ስንደርስ የምናየው ዋሻ ውስጥ የተቀበረ ነው ማለት ነው። ይሄ ነው መሬት የምታዩት ይሄ ያለበት። ስለዚህ የመሬቱን አቀማመጥ ተከትለን ነው ስራው እንዲሰራ የተደረገው። ይህንን ማካተት አለበት፣ ይህንን መያዝ አለበት እየተባባል በምክክር በውይይት ነው ይሄ ስራ እንዲሰራ የተደረገው። ፈቃድ እግዚአብሔርም ሆኖ እዚህ ያምሮበት ደርሷል። ይህ የምታዩት ይሄ ሊፍት ነው። ሁለት ሊፍቶች አሉት። ከዚህ ቀደም አይታችሁታል። አንዱ ሊፍት ይሄ ነው፣ አንዱ ሊፍት በወዲያ ነው። እነዚህ የሚያገለግሉት ከላይ እዚህ ቤተ መቅደስ አለ። እዚህኛው ቤተ መቅደስ ከተቀደሰ በዚህ ወርዶ ታች ያቆርባል።
በስድስቱም ከሆነ 6 መናብርት ነው ያሉት። በታችም ላይም ከተቀደሰ ሁሉም በያሉበት የቆራባያን ብዛት ቢኖሩ 1 ሰዓት የሚወስደውን ለ6 ማካፈል ነው። በጣም በቀላል በትንሽ ደቂቃዎች ሁሉን ነገር ማከናወን እንዲቻል ነው። ይሄ የምታዩት እዚያ ሆነን ስናየው ርቀቱን ተመልከቱት። አሁንም አልደረስንበትም የመጨረሻው። አሁን ያ ስዕሉ ተስሏል የምታዩት፣ ግን በጣም ሩቅ ነው። ቀና ብሎ ለማየት እንዲሁ ተንጋሎ መሬት ላይ ካልሆነ በስተቀር በጣም ይከብዳል። ስለዚህ የዚህ ርቀት ንጹህ አየር እንዲኖረው ያደርገዋል ቤተ መቅደሱን። ይሄ ደግሞ የምታዩት ጽዋ ነው። እዚያ ሆነን ስናየው ጽዋ ነው እንዳለ ደሙን የምናከብርበት ጽዋውን ነው በዚህ አይነት መልኩ የተቀመጠው። ይሄ ቤተ መቅደሱ ከዚህ ቀደም ነግረናችኋል። እነዚህ ሁለቶች አምዶች ያዕቆብና በለዝ ተብለው በመጽሐፍ ቅዱስ ስማቸው የተመዘገበ ሊቀ ካህናቱና ንጉሠ ነገሥቱ ስለ ፍርዳቸው፣ ስለ ጸሎታቸው እግዚአብሔርን የሚማጸኑባቸው ራሱን የቻለ ትምህርት ያለው ነው። በታላላቅ ቤተ መቅደሶቻችን አሁንም አሉ፣ ይኖራሉ። እዚህም እንዳለ ተቀምጧል። ይሄ ደግሞ እንዳለ ይሄ ወለል በሙሉ ራሱን የቻለ ክፍት ቦታ አለው፣ ከታች ጋር የማይገናኝ። ቁመቱ አጭር ነው፣ 90 ሳንቲም ነው። ግን ብዙ ነገሮችን ይይዛል። ብዙ መሰወር ያለባቸውን ነገሮች በክብር አቅፎ መያዝ የሚችል መስኮት አለው በውጭ በኩል። ከዚያ ጀምረን እዚያ ድረስ በጣም ሰፊና ትልቅ ቦታ ነው ውስጡ የያዘው፣ ዝም ብሎ አይደለም። የዚህን ወለል ከጨመርነው ላይ ነው የሚወጣ 8012 ካሬ ሜትር ያልነው። ይህንኛውን ታሳቢ ሳያደርግ ነው ይሄ ውስጥ ላይ ያለ ነው፣ አጭርም ስለሆነ ከታችኛው ቤተ መቅደስ ጋራ የሚገናኙበት ነው። ሌላ ማንም አይወጣበትም። ይሄ የተልእኮ ቦታ ነው። ግራና ቀኝ ሊፍቶች አሉ እንዳልኳችሁ። ይሄ ደግሞ የውስጥ ለውስጥ መንገድ ነው። ታችኛው ቤተ መቅደስ እና ላይኛው ቤተ መቅደስ ይገናኛሉ በዚህ። አሁን ብዙ ጊዜ እንደዚህ የዘመናውያን ቤተ መቅደሶች የምንላቸው ዳር ላይ መቅደሱ ይሆንና ከዚያ በኋላ ፊት ለፊት ነው አገር ምድሩን የሚይዘው። ይሄ ግን እንደዚህ አይደለም። እዚህ አንድ ውደት፣ ለዚህ ለቤተ መቅደሱ አንድ ውደት አለው ማለት ነው፣ መዞሪያ አለው። እንደገና ደግሞ ወዲያ ታዩታላችሁ ሁለተኛ እንደ መቅደስ እንደ ቅድስት እንደ ቅኔ ማህሌት ሆኖ የብሉዩንም የሐዲሱንም የሰቀላውንም የዋሻውንም ሁሉንም አቅፎ የያዘ ቤተ ክርስቲያን የምንለው ለዚህ ነው። ይሄ እንግዲህ ተመልከቱት፣ ወዲያ ድረስ ይዩት። ከመሬት ውስጥ ስለሆነ የወጣው 2-3 ሆናችሁ ትሞሉት አላችሁ ከእናንተ ውስጥ። ይሄ ቤተ መቅደሱ ነው። 3 መንበር ከዚህ 3 መንበር ከላይ አለ ማለት ነው። 6 መናብርት ነው ያሉት። ከላይ እስከታች ድረስ ያሉ አስተዳዳሪዎች ሊቃውንቱ ቢመጡ የት ይቀመጡ አይባልም። ደረጃውን ጠብቆ መቀመጥ ይችላሉ። አሁን ቅድም አንድ ዙር ዙረን ነበረ። ደግሞ አሁን ሌላ ዙር ነው በዚህ የምንዞር። ይኸው ስለዚህ ሰው እንደ ፍላጎቱ መታየት የማይፈልግ ሰው ስውር ብሎ አስቀድሶ መሄድ የሚፈልግ ሰው ወደዚህ ገብቶ ማንም ሳያየው አስቀድሶ መሄድ ይችላል ማለት ነው። በሌላ መልኩ ደግሞ እነዚህ ደባትራን ጥንት ዲያቆናት የነበሩ በልዩ ልዩ ምክንያት ክህነታቸውን ያጡ ቢኖሩ ለመቁረብ ይሄኛው ያገለግላል ማለት ነው። ቤተ መቅደስ ሳይገቡ እዚህኛው ላይ ሆነው ቅዱስ ሥጋውን ክቡር ደሙን እንዲቀበሉ። አሁን ዕቃ ቀርቧል በሙሉ የበሩ ላሜራው ምናምኑ ቀርቧል። ከዚህ በኋላ ሌትም ቀንም እሱን ገጥሞ ወለል የማስተካከል ስራ ነው የሚሰራ። እንደምታዩት ሴራሚኮችም ቀርበዋል።
እንግዲህ ተመልከቱት። ዋሻውን የጥንቱን የሚያሳየን ቅርጽ አለው በራሱ በእያንዳንዱ የዋሻዋን ቤተክርስቲያን ክርስቲያኖች በዋሻ በሚኖሩበት እግዚአብሔርን በዋሻ በሚያመልኩበት ዘመን ምን ይመስል እንደነበረ የሚያሳዩ ነገሮች አሉን እዚህ ውስጥ። ይሄ ክርስትና ቤት ነው። ይሄ ክርስትና ቤት ክርስትና የሚያስነሱ የሚያናሱ ቀጥታ ከውጭ መጥተው እዚህ ነው የሚገቡት። ይሄ ሙሉ በሙሉ ደረጃውን የጠበቀ የታላላቆቹም የታናናሾቹም ገንዳ ይኖረዋል። በቤተ ክርስቲያናችን የማጥመቅ ስርዓት መነከር ስላለበት መዘፈቅ ስላለበት ሁሉንም ሊያስተናበር በሚችል ለትልልቆቹም ለብቻው በመጋረጃ ውስጥ በስነ ስርዓቱ ለትንንሾቹም ራሱን የቻለ አንድ ቤተ መቅደስ ስለሆነ ይሄ ስዕሉም በዚያው ልክ በስነ ስርዓቱ ይዘጋጃል። ስለዚህ ራሱን የቻለ ደግሞ አንድ ህፃን መቼ ተነሳ ቤተክርስቲያን ላይ መረጃ ቢፈልግ ዘመናዊ የሆነ ዘመኑ ያመጣው በእጃቸው የያዛችሁት ካሜራ እዚህ ጋር ይገጠምለታል። የተነሳበት ዕለት ከእግዚአብሔር ልጅነት ያገኘበት ወይም ያገኘችበት ዕለት እዚሁ አብሮ በሁሉም ነገር ተዘጋጅቶ ይጠብቀዋል። ትልቅ ሲሆን እዚህ ነው የተነሳ ይኸውልህ ተብሎ ይኸውልሽ ተብላ የምታየው ነገር ነው የሚሆን። እዚህ ክርስትና ከተነሳ በኋላ ወይም ከተነሳች በኋላ ወላጆች ለቅዳሴ ወደዚሁ ነው የሚገቡት። ይሄ ክርስትና ማንሻ ነው። ክርስትና ማንሻ ብቻውን ሌላ ቦታ አልወሰድ ነው፣ እዚሁ አንድ አካል አድርገን ነው የወሰድ ነው። በዚህ ተመሳሳይ ይህንን የሚመስል ደግሞ በወዲያ አለ ከቤተ መቅደሱ ከዋናው ቤተክርስቲያን ውጭ እንደዚህ ይህን ነው የዚህ አካል ማለት ነው። በዚያ ጥግ ያ ማለት ደግሞ ልብሰ ተክህኖ የሚለብሱበት ማንም ካህን ወደ ቤተ መቅደስ ሲገባ ጋቢ ለብሶ መግባት ክልክል ነው። ይገባል። እዚህ አይነት ቦታ ላይ የራሱን ልብስ አውልቆ የራሱ ሳጥን ይኖረዋል። ቁም ሳጥኑ ላይ ልብሱን ያስቀምጣል። ልብሰ ተክህኖ ይለብሳል። ቀጥታ ወደ ቤተ መቅደሱ ይገባል ማለት ነው። በውጭ መግቢያ አለው፣ በውስጥም በተመሳሳይ መግቢያ አለው ማለት ነው። ያገናኘዋል ከቤተ መቅደሱ ጋር። ይሄ ይህንን ነው የሚመስል። በዚህ ከውጭ መግቢያው ነው። ይሄ የውስጡ ነው። እንዲቆርብ ወደዚህ ይገባል፣ እንድትቆርብ ማለት ነው። ወደ ላይኛው ቤተ መቅደስ መውጣት ሲያስፈልግ በዚህኛው ደረጃ ነው የሚወጣ። ወደ ታችኛው መግባት ሲያስፈልግ በዚህ ነው። ግራና ቀኝ በሮች አሉት። ስለዚህ ይሄንን ይመስላል። ይሄ ደግሞ ወደ አውደ ምሕረቱ ለመሄድ በላይ ያስሄዳል። በዚህም ቀጥታ መውጣት ይቻላል። በዚህኛው ይሄ ይሰፋል ገና ለጊዜው። አሁን 1-5 ሜትር ያህል ደረጃ አለው እዚህ ላይ ወደዚያኛው የምንወጣበት። እንግዲህ ይሄ ነው ፍኖተ መስቀሉ ቅድም የወጣንበት። እዚሁ ነው ሲያዩት ደረጃ በደረጃ እየተሰራ ህዝቡ ላይ ድረስ ነው የሚሆነው። እጽዋቱ ደግሞ ይተከላሉ። ልዩ ጥላ ይኖረዋል። በጣም ውበትን ይጎናጸፋል ማለት ነው። እንዳያችሁት የቤተ ክርስቲያኑ አካል ነው ግራውንዱ ማለት ነው። ይሄ ቤተልሔሙ ነው። ቤተልሔሙ 2 ነው። ለታችኛው ቤተ መቅደስ ታችኛው፣ ለላይኛው ላይኛው 2 ቤተልሔሞች ነው ያሉት ማለት ነው። ፎቅና ምድር። ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ እግዚአብሔር ፈቅዶ ዛሬ ብፁዕነታቸው የባህር ዳርና ሀገረ ስብከት አድባራትና ገዳማት እንዲመሩና እንዲያስተዳድሩ ቤተክርስቲያኗን ከተረከቡበት ከ2007 ዓ.ም ግንቦት 9 ጀምሮ ወደዚህ ሰኮና እግራቸው ከመጣ ወዲህ በአባትነት የመሯቸው ያስተዳድሯቸው ያላሟቸው
የሰበኳቸው ያስተማሯቸው ብዙዎች ሲሆኑ ዛሬ እንደ እግዚአብሔር ፈቃድ ጊዜ ገቢር ለእግዚአብሔር ነውና እግዚአብሔር ስራውን የሚሰራው በጊዜው በሰዓቱ ተለክቶ ተመጥኖ ስለሆነ ዛሬ በዚህ አደባባይ ላይ ተገኝተን ያየናቸው የብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የስራ ውጤቶች ናቸው። ጥቂቶቹን ነው ያየነው። እንግዲህ ይህ ቦታ እንደምታዩት በብፁዕነታቸው ጥረት የተገኘ ብፁዕ አባታችን ከዚህ በፊት ብፁዕ አባታችን ወደዚህ ሀገረ ስብከት በአባትነት ከመምጣታቸው በፊት ምዕራብ ጎጃም ተብሎ ነበር የሚኖረው፣ አባቶች ነበሩ። ሆኖም ግን በሀገረ ስብከቱ ስም ምንም አንድም ነገር ቦታ አልነበረው። ስለዚህ አንድ ታላቅ ሀገረ ስብከት ቦታ ሊኖረው ይገባል። የራስ የሚለው ጸሎት ቤት ሊያሰራበት፣ ቢሮ የሚስተናገዱበት፣ ቤተክርስቲያኗን የሚያገለግልበት ቦታ ያስፈልገዋል በሚል ፕሮጀክት ቀርጸው ለሚመለከታቸው አካላት በዘመኑ ለነበሩ የመንግስት ኃላፊዎች አቅርበው እነሆ ይህ ቦታ ከ42000 ካሬ ሜትር በላይ የመጀመሪያውን ማለት ነው የተረከቡ። ከተረከቡ በኋላ እንደ ሌሎቹ አጥራጥረው አይደለም ያስቀመጡት፣ ስራ ነው የጀመሩት። እዚህ ቦታ ላይ አንድ መቃኞ ነበረች፣ በ4 ቀን የተሰራች መቃኞ። እሷ ለተወሰኑ አመታት አገልግሎት ከሰጠች በኋላ ይሄ የምታዩት ዛሬ የተቀደሰበት አገልግሎት እየሰጠ ያለው መቃኞ ደግሞ በ44 ቀን ያለቀ የተጠናቀቀ ለአገልግሎት የበቃ ነው እና ይህን ቦታ ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ተረክበው ስራ እያከናወኑበት ያሉ የልማት አባትነታቸውን ሊገልጽ የሚችል ታላቅ ቦታ ነውና በዚህ ቦታ እንግዲህ አይታችኋል የተሰራውን። እግዚአብሔር ያክብርልን። በቦታው ተገኝታችሁ እንደገናም ቃለ ዓዋዲው ናችሁ፣ አዋጅ ነጋሪ እንድትሆኑም ይህንን እንድታስተላልፉ መልእክቱም እግዚአብሔር ስለፈቀደላችሁና የብፁዕነታቸው በረከትም ስላልተለያችሁ እግዚአብሔር ይስጥልን። ወደ ጥምቀተ ባህሩ ቦታ እንሄድ። ወደ ባህር ዳር ሀገረ ስብከት ቁጥር 1 ባህረ ጥምቀት እንኳን በሰላም መጣችሁ። ባህር ዳር ሀገረ ስብከት የባህረ ጥምቀት ቦታዎች በስፋታቸው ብዙ ሕዝብ በማስተናገዳቸው 2 ቦታዎች ተጠቃሾች ናቸው። አንዱ በዚህ በጣና ዳር የምናገኘው ሲሆን ሁለተኛው ደግሞ አባይ ዳር ላይ አባይን ተሻግረን የምናገኘው ነው። እነዚህ የባህረ ጥምቀት ቦታዎች በጣም ሰፊዎች፣ በብዙ ሺዎች ምዕመናንን የሚያስተናግዱ ናቸው። ፈቃደ እግዚአብሔር ሆኖ ደግሞ ይህን ቦታ ከተረከብን በኋላ ዝም ብሎ በተገኘው ላይ አክብሮ መሄዱ በቂ ስለማይሆን ቦታውን ማመቻቸት፣ ክብሩን ማስጠበቅ፣ መድረኩን በስነ ስርዓቱ ማሰራት፣ መስራት፣ ማነጽ፣ መገንባት፣ ታቦታቱም ደግሞ በድንኳን ሳይሆን የራሳቸው ቋሚ ማደሪያ እንዲኖራቸው ማድረግ ተገቢ ስለነበረ ባለፈው አይታችሁታል። ጅምር ነበረ። እግዚአብሔር ፈቅዶ ይህን መድረክ በዚህ አይነት መልኩ ሰርተን አክብረናል። አንድ በዓል ግን ገና መዋብ አለበት፣ ገና መሰራት አለበት፣ ገና በልዩ ልዩ ሁኔታ ማጌጥ አለበት። ገናንን መድረኩ ተሰርቷል። እነሆ የታቦታት ማደሪያው ደግሞ በዚህ አይነት መልኩ አሁን ወደ ማጠናቀቂያው እየደረስን ነው። ጣራ ልናለብስ ሁሉም ነገር ቀርቧል። ልሰናውንም ከሞላ ጎደል ከውስጥ አጠናቀናል። ከውጭ ደግሞ እንደዚሁ
ጠርዝ እያወጡ እየለሰኑ ነው ያሉት። ማስዋቢያ ስራ ነው የሚቀረው። ይህ የባሕረ ጥምቀት ታቦታት ማደሪያው በአመት ውስጥ ወደ 4-5 ጊዜ ቅዳሴ ይቀደስበታል። ከጥምቀት ጀምሮ ያለው ቅዱስ ሚካኤል፣ ከዚያም ቀጥሎ 13 ሩፋኤል፣ 14 እያለ ይቀጥላል። ከዚያ አመቱን ሙሉ ግን ይህ ክፍት ሆኖ ውስጡ በቅዱሳንና በቅዱሳት አንስት በአባቶችና በእናቶች ስዕላት ተጋድሏቸውን፣ ቅድስናቸውን፣ ክብራቸውን የሚገልጽ ስዕል በቤተ ክርስቲያን ያሳለሳል ጥበብ ይሳላል። ጥምቀት ነውና ለጥምቀት የሚመጡ ከየትኛውም ዓለም የሚመጡ ጎብኚዎች እንደ ቋሚ ሆኖ የሚጎበኙት ይሆናል። አመት እስከ አመት እየታጠነ ይኖራል። አንድ የሚያጥኑ ይህንን የሚያስተባብሩ አንድ ካህንም መድበናል። ይሄ ነው ስራቸው የሚሆን። ይሄ ሲጠናቀቅ ክፍት ነው። ሁል ጊዜ ኪዳን ያደርሱበታል፣ ያጥናሉ፣ ይጸለይበታል። በአመት የተወሰነ ጊዜ እንደ ገዳም ሕግ ይቀደስበታል። 4 ጊዜ ያህል ማለት ነው። ለዚህ ዝግጅታችንን እያጠናቀቅን ነው። ከዚህ በተረፈ እዚህ ግቢ የሚሰራው ከዚህ ቀደም ነግሬያችኋለሁ። ዲዛይኑም ተጠናቋል። እጹብና ድንቅ የሚያሰኝ ዲዛይን ነው። ገንዘብ ይጠይቃል፣ ጉልበት ይጠይቃል፣ አቅም ይጠይቃል። ሁሉ ነገር አልቋል። መጀመሪያ ዋናዎችን እነዚህን ካስቀመጥን በኋላ እሱን ለመስራት ደግሞ ልንሄድ ነው። አጥሩም ገና ፊት ለፊት አልታጠረም። ስለዚህ በዚህ ላይ ሁሉም ምእመን አይኑን እዚህ ላይ ትኩረት እንዲያደርግበትና የጋራ የሁሉም አብያተ ክርስቲያናት ስለሆነ ይህንን የጋራ ስራ በጋራ እስካሁንም ድረስ ስራው የሚሰራ በአድባራቱ በገዳማቱ አስተዋጽኦ ነው። ገዳማት አድባራት በሁለቱም ጎን ማዶ ላለችው ባሕረ ጥምቀት ማዶ ያሉት አብያተ ክርስቲያናት፣ እዚህ ማዶ ላሉት ደግሞ እዚህ ያሉ ሁሉም እያዋጡ ስራዬ ብለው ነው ስራው እየተሰራ ያለው። እንግዲህ ይሄ ቦታ እንደምታዩት ሌላ ባለሀብት ይዞት የነበረ ዙሪያውን አጥሮ ቤቶች ሰርቶ ብዙ ቤቶች ነበሩ እዚህ ላይ። እነዚያም ቤቶች አንስተናቸው ነው ቤተክርስቲያን እዚህ ከመጣች እዚህ ቤተክርስቲያን በዓል የምታከብርበት ቦታ ላይ እኔ ለንግድ ቦታ ብዬ አልወስድም ብሎ እንዲህ ግማሽ ነበር የተሰጠን። ይሄንን አድርጎ ወደዚያ ነበር። ይሄንን እሱ ፈቀደ። ከዛ በኋላ መንግስትም ይሄንን አጸደቀልን። ይሄን ፊት ለፊትም እዚህ ላይ አስፈላጊ አይደለም ይነሳልን ብለን ተለክቶ አልቆ እሺ ተሰጥቷችኋል ተብለናል። ደሞ አሁን አንዳንድ አልፎ አልፎ የምንሰማው ሌሎች ባለሀብቶች ነን የሚሉ አይናቸውን የጣሉበትና እዚህ ያለው ባለሀብት ለቤተ ክርስቲያን አስረክቦ ሲሄድ እዚህ ያለውን ደግሞ እኛ እንውሰድና እኛ እንስራበት የሚሉ ቤተ ክርስቲያኒቱን ለመጋፋት የሚሞክሩ እንዳሉ እንሰማለን። ሌሎችም ለዚህ ተባባሪ ለመሆን ደፋ ቀና የሚሉም እንዳሉ እንረዳለን። ይሄ ግን ቤተ ክርስቲያኒቱን መጋፋት ተገቢም ስላልሆነ ከሚመለከታቸው መንግስታዊ አካላት ጋራ እየተነጋገርን ነው። ጥያቄያችንን እያቀረብን ነው። ሙሉ በሙሉ ይሄ ነፃ ሆኖ ምእመናን ከእግዚአብሔር ጋር የሚገናኙበት ለጥምቀት ብቻ ሳይሆን አመቱን ሙሉ ከዚህ ስርዓተ ጋብቻቸውን የሚፈጽሙ ለፎቶግራፍ የሚመቹ ታሪካቸውን ለነገ ትውልድ ማስተላለፍ የሚችሉበት ህፃናት የሚዋኙበት ዋናም የሚማሩበት ትልልቆች ሙሉ በሙሉ ብዙ ስራዎችን ቤተ መጻሕፍት ሁሉን ያቀፈ ህዝብ ተኮር የሆነ ህዝብ አገልግሎት ሊያገኝበት የሚችል ስራ ስለሆነ ይህንን መንግስትም አይነሳንም አይነፍገንም ብለን እምነታችን ነው። ጥሩ ጅምር ነው ያለው። በጅምሩ እንዲገፉ ነው። መሳሳብ እንዳለ ግን እያየን ስለሆነ መሳሳቡ ቀርቶ አሁን ይሄ ይነሳ ተብሎ አልቆለት ነበር ፊት ለፊት ያለው። እንደገና ደግሞ ሰፋ አድርጎ አጥሮ ነው የምናየው። እንደዚህ አይነቱን እኛም አቤቱታችንን በማቅረብ የተስተካከለ ሆኖ ይሄ የተዋበ እጅግ የሚስብ የሚማርክ ቤተክርስቲያኒቱ ጥንትም ዛሬም ለበጎ ስራ አለኝታ መሆኗንም የሚያረጋግጥ እንዲሆን ነው ትልቁ ዓላማችን ስራችን። ከዚህ ጎን የምናየው ጫካውም ያው ህፃናት ስናሳድግበት የኖር ነው። ጓለማውታ የሆኑ ህፃናት ወላጅ አልባ የሆኑ ህፃናት የሚያድጉበት ነው። ዛሬም እያደጉበት ነው። እዚያም ለህፃናቱ ራሱን በራሱ የሚችል ቋሚ መጋቢ ነገር ለመስራት እንዳቅማችን ደፋቀና እያልን ያለንና የባህር ዳር ሀገረ ስብከት ይህንንና እነዚህን በመሳሰሉ ስራዎች አሁንም ዛሬ ጎብኝተን ይሄ ነው ብለን ማንተርካቸው በሌላ ቀን በተመሳሳይ ብዙ የምናያቸው ቦታዎች ይኖሩናል። በዚህ ስራ ላይ ሁሉም ምእመናን የኛ ብላችሁ እስካሁን ድረስ እንደምታደርጉት እንድታደርጉ
የክብሩ የበረከቱ ተካፋዮች እንድትሆኑ ታሪክ ነውና ይህ ታሪካዊ ስራ ተጠብቆ ተሰርቶ ተጠናቆ ለነገው ትውልድ የተመቻቸ እንዲሆን በቅድስት ቤተክርስቲያን ስም መልእክቴን አስተላልፋለሁ። እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። ዙሪያውን እያየነው እንሄዳለን። ውሃው ወደዚህ እንደሚቀርብ እዚያ ላይ ሐመረኖ ትልቅ ጀልባ እንደሚኖረን እዚህ ደግሞ እንደምታዩት እዚህ ቦታው ላይ ሰፊው ቦታ ላይ ትልቅ መዋኛ እና እንደገናም ደግሞ ባህረ ጥምቀቱን የምናከብርበት ራሱን የቻለ ሰፊ ባህር አለ። እሱን ጊዜው ሲደርስ የምናየው ይሆናል። ለስራው ግን ዝግጁ ሆነናል ማለት ነው። ይህንን ቦታ እንግዲህ የሰጡን አቶ መሰረት ሰርጓለም የሚባሉና ወይዘሮ ዘውዲቱ ባለቤታቸው የሰሩትን ቤት ሁሉ ነው እንዳለ ያስረከቡን። ሌላውን እዚህ የተሰሩ ቤቶችን አፈረስናቸው ከዚህ ከኛ ጋር ስለማይሄዱ፣ ያኛው ግን እዚያ ላይ የምታዩት ትልቅ ቤት አለ፣ እየተጠቀምንበት ነው። ብዙ ነገር ነው የተገለገልንበት። ብዙ ድንጋዩ፣ አሸዋው፣ ጠጠሩ እንዳለ ሙሉ ሀብት ነው እዚህ የሰጡን። እግዚአብሔር ይስጣቸው፣ ከልብ ነው የምናመሰግን። እያንዳንዱ ብሎኬት እዚህ ሆነው እኛው ራሳችን ያስመረት የድንጋይ ማለት ነው። ምክንያቱም ዝም ብሎ ከገበያ የሚገዙ ነገሮች ሁሉ በጣም አስቸጋሪዎች ስለሆኑ ጠንካራ የሆነ አገልግሎት ሊሰጥ የሚችል አጫጫውን ትሰሙታላችሁ። ብዙ ጊዜ ብሎኬቶች እንዲህ ሲሉ ተዋሚል ነው። አሁን ግን ይሄ በራሱ እዚያም ግቢ ለምንሰራውም እዚህም ለምንሰራውም በአይነት አስመርተን በሱ ነው የተሰራ። ይሄ ማለት በዲዛይኑ መሰረት ብዙ እጽዋት ይተከላሉ ጥላ እንዲኖረው። በየጊዜው ድንኳን መትከል በጣም አደገኛ ስለሆነ ባህር ዳር ነው፣ ጣና ዳር ማለት ነው። ነፋሱ ከባድ ነው፣ ገለባብጦ ነው የሚጥለው። ስለዚህ ቋሚ የራሱ የሆነ የታቦት ማደሪያ መኖር አለበት ነው። ምክንያቱም እንጂ ቤተክርስቲያን እዚህ ሚካኤል አለን፣ በዚህም ቅርብ ነው መስቀል አደባባይ ምስካየ ኅዙናን አለ፣ በዚህም ባት አለች። ቤተክርስቲያን ለማብዛት አይደለም። ይሄ ትልቅ ቋሚ ሆኖ የታቦታት ማደሪያ ቦታው አካባቢው ክብሩ የሚጠበቅበት በአንጻሩም ደግሞ ታሪካቸውን የሚያውቁበት ምእመናን ከልዩ ልዩ ዓለማት የሚመጡም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያን የአሰራር ጥበቧን የስዕል አሳሳሏን ጥበብ ወዘተርፈ አይተው አድንቀው እግዚአብሔርን የሚያመሰግኑበት ሀገርን ወገንን የሚያከብሩበትን ስራ ለመስራት ነው የሆነው። ስንቀበለው ይሄ ሁሉ ረግረግ ነበር፣ ታስታውሱት ከሆነ የማያስገባ ነበረ። እግዚአብሔር ፈቅዶ ግን አሁን በየጊዜው ተሞልቶ ይሄ ሆኗል።